70%. Mallas Zenawi is a dictator. Mallas Zenawi is a dictator. Free Iskandar Nega and not political prisoners. You are a dictator. You are committing crimes against humanity. Don't talk about food without freedom. We need freedom. More than food. We need freedom. Freedom, freedom, freedom. ዝርዝር ወሬና ጨዋታ መለስ አንጀቴን በሉት አቤት ወቅቻው በመጀመሪያ ብስጭቴን እኔ እኮ ምለው ሰው አይኑን ያያየ አሁን አይኑ ያያየ የሰራውን ስራ ያወቀ ወደ አሜሪካ ለዛውም ወደ ዋሽንግተን ዲሲ ሄዳል እንዴ እውነቱን ለመናገር እኔ አቶ መለስ ዜናዊ በሆን ኖሮ ዲቪ እንኳን ቢደርሰኝ ሀገር ይቀየርልኝ ይላልው እንጂ አሜሪካ አልሄድም እነ ቻይና ባሉበት ዓለም እነ ሰሜን ኮሪያ በሚኖሩበት ምድር ሰው እንዴት ወደ አሜሪካ ሄዳል ይቅርታ ሰው በሚል የጠቀስኩት ክቡር ጠቅላይ ሚኒስትራችን ዋናው ወሬ ሆኖ ትላንት በዋሽንግተን ስብሰባ አቶ መለስ ዜናዊ ሲመጡ ከውጭ ያለውን የተቃውሞ ድምጽ መከራ አልፈው የስብሰባ አዳራሽ ውስጥ ከገቡ በኋላ ደግሞ ጋዜጠኛ በበገላው ተሰብሳቢው ፊት ከውጭ ያለው ህዝብ በሰላማዊ ሰልፍ እንዲሁም አዲስ አበባ ያለው ህዝብ ደግሞ በሰላማዊ ዝምታ በሆዱ ምን ይያላቸው እንደሆነ ነጥቡን ነግሯቸዋል እንደው ጠቅላይ ሚኒስትሩ ነው እንጂ እስከ ዶቃ ማሰሪያቸው ድረስ ነግሯቸዋል ብል የበለጠ ይገልጿል መሰል የጋዜጠኛ በበገላው ድርጊት ከዚህ በፊት ጆርጅ ቡሽ ላይ ጫማ ኮረወረው ጋዜጠኛ ጋር የሚቀራረው ይመስላል እንደውም በቪዲዮ እንዳያዩዋቸው ጠቅላይ ሚኒስትሩ ላይ የደረሰው የቅስም ስብራት በጫማ መመታት በስንት ጣሙ ያሰኛል ጠቅላይ ሚኒስትር መለስ ዜናዊ በስፍራው የተገኙት በባራክ ኦባማ ጋባዥነት ከቡድን 8 ሀገሮች ስብሰባ ሊቀመጡ እንደሆነ ባለፈው ጊዜ አወርተናል ከቡድን 8 ስብሰባ አንድ ቀን ቀደም ብሎ ታዲያ ግሎባል አግሪካልቸራል ኤንድ ፉድ ሴኩሪቲ በተባለው ስብሰባ ላይ ቁጭ ብለው እንደተለመደው ፐርሰንታቸውን እየጠቀሱ ሳለ ድንገት አበበገላው መለስ ዜናዊ ብሎ ሲጣራ ክቡር ጠቅላይ ሚኒስትራችን የደነገጡት መደንገጥ ካንደ ታጋይ የሚጠበቅ አይደለም ሲሉ አስተያየት ይሰጣሉ እኔም እንዳየው ጆሮአቸው ማመናቅቷቸው የድርጅቱን ብቅል እየፈጨው ነው ብለው ሊያልፉት የከጀሉ ሁሉ መስሎኝ ነበር ብቻ በጣም ነው ክው ማለታቸውን ፊታቸው ያሳበቀባቸው ከዛ እንደምንም ተረጋግተው 70% ብለው ንግግራቸውን ሲቀጥሉ ሲል የጋዜጠኛ በበገላው ድምጽ ከመጀመሪያው ከፍ ብሎ መለስ ዜናዊ ዲክታተር ማለቱን ቀጠለ አሁንም ትንፋሽም ቃልም አጥራቸው አስተያየታቸው ምን ነው ዛሬ ግሪን በሰበረው የሚሉ ይመስላሉ ግን እንደምንም ብለው ለመቀጠል ሞከሩ ድምጻቸው ካበበ ድምጽ ከፍ ለማድረግ እየጣሩ 70% አልቻሉ ምን ላይ ነበር ያቆምኩት ለማለት የፈለጉ ይመስላሉ ባልንጀሮቻቸውን ቃኘት ታደረጉ እነርሱቴ ራስ ተወጣው ሳይሏቸው አይቀሩም አበበ ቀጥሏል መለስ ዜናዊ ዲክታተር አሁን ጠቅላይ ሚኒስትሩ ከኛ በላይ ድምጽ ላሳር በሚል መልኩ ካበበ በላይ ጮክ ብለው እና ደፍረታቸውን አሰባስበው 70% of the population in Africa አሉ ብሽሽቅ ነው የሚመስለው እንጂ የንግግራቸው አካል አይመስልም ድጋሚ ያቋረጡ አበበ ግን የማያቋርጥ አይመስልም በእንግሊዘኛ እስክንድር ነጋና ሁሉም የፖለቲካ እስረኞች ይፈቱ ምግብ ያለ ነጻነት ዋጋ የለውም መለስ ዜናዊ አምባገነን ነው ብሎ እንቅጩን ነገራቸው ጠቅላይ ሚኒስትሩ ቁና ሲተነፍሱ ኮምፒውተሩን አልፎ ሁሉ ይሰማ ነበር በወዴ ይበሉት አሂዱ አላልኩትም ነበር ብልም እውነቱን ለመናገር ግን አንጀቴን በልተውታል አቶ መለስ ከትናንት ነው ይበለጠ ቅዳሜ ደግሞ ሌላ ተቃውሞ እንደሚጠብቃቸው ጭምጭምታ ሰምቻለሁ ከዋሽንግተን ዲሲ ወጣ ብሎ የሚገኘው ካምፕ ዴቪድ ድረስ ህዝቡን ለማመላለስ የተሰናዱ አውቶቡሶች መኖራቸውን የደረሰኝ ጭምጭምታም ያስረዳል እኔም የሚሰማኝ አጣውኝ እንጂ ቀድሞኑ የስብሰባ ይቅርቡ ብዬ ነበር ይሄን ጊዜ እርሳቸውን ቦዳቸው ምን ነው በቀረብኝ የሚለውን ሙዚቃ ሊያዜሙ እንደሚችሉ እጠረጥራለሁ ምንም ጠቅላይ ሚኒስትር ቢሆኑ ሰው አይደሉ እንዴ ምክሬን ባለመስማታቸው መጸጸት ካልቻሉ እውነትም ሰውየው ጠቅላይ ሚኒስትር እንጂ ሰው አይደሉ ማለት ነው ይህን የጠቅላይ ሚኒስትሩን ቅስም ስብራት የሰማ አንድ ወዳጄ ይሄን ጥሩ አዝማሪ ቢያገኝ ችንግጥን በልስቲ ተቀበል ብሎ ማቀበል ነበር ብሎኛል አጼ መለስ ዜና እጅግ ተዋረዱ ምግብ በልተው መተው አንጀት በልተው ሄዱ አንተ አበበ ገላው እንደምን ቻልካቸው መለስ ቀለስ ቢሉ ጎንበስ አረካቸው አረጎ በዜማ ፈልጉና እቺን ነገር ነጠላ ዜማ እናድርጋት እንልቀቃት በስንት ጊዜ የተገኘ ግጥም አዚመና እንጠቀምበት እንጂ በነገራችን ላይ ከዚህ ጋር በተያያዘ አንዳንድ የህብረተሰብ ክፍሎች እንደሚሰጡት አስተያየት ከሆነ አቶ መለስ አዲስ አበባ ሲገቡ ወይ በጭፈራ ሞቅ ደመቅ አድርገን ካልተቀበልናቸው ወይም ደግሞ ለጥ ብለን ተኝተን ካልጠበቅናቸው በብስጭት ሊጨርሱን ይችላሉ ሲሉ ስጋታቸውን ገልጸዋል በመጨረሻ ኦባማ ግን
አራዳ መሆናቸው ነው እንዴ ሰውየውን ጠርተው ልካቸውን የሚያስነግሯቸው? የምር ሽምቅቅ አደረጓቸው እኮ። እኔ ልሸማቀቅ ልላቸው ነበር። አሁንማ እንደ ጀምረውታልና ይወጡት እንግዲህ አቤ ቶክቻው